ኢትዮጵያ ውስጥ የሚያድጉ ህጻናት ለምንድነው በብዛት ፈሪ የሚሆኑት የሚለውን ጥያቄ ለመመለስና ለምን እንደሆነ ፊገር አውት ለማድረግ በጣም ማሳለፍ ከሚገባኝ በላይ ሰዓት አሳልፌበታለሁ። እሱንም እንዴት ነው የማደርገው? የራሴን ኤክስፔሪየንስ እና አይና የሌሎች ሰዎችን ኤክስፔሪየንስ እጠይቃቸዋለሁ ትላልቅ ከሆኑ በኋላ ማለት ነው። ከዛ በኋላ I talk to them about their childhood, trying to figure out why I was the way that I was and why they are the way that they are. እና አንድ ነገር በጣም ተደጋግሞ የሚመጣው ኢትዮጵያ ውስጥ ህፃናት ሲያድጉ ኪዩሪየስ እንዲሆኑ አይፈቀድላቸውም። ኦኬ፣ ይሄ ነገር ደግሞ ከሃይማኖት ይጀምራል። ለምንድን ነው እግዚአብሔር እንደዚህ ያለው ብሎ ህፃን ልጅ ሲጠይቅ ስለ እሱ መጠየቅ አትችልም ነው የሚባለው። rather than መጽሐፍ ቅዱስ አንብብ or whatever እንደዚህ ነው ተብሎ ከመነገሩ ይልቅ እንደዚህ አይነት ጥያቄ አይጠየቅም ተብሎ ለዛ ልጅ ኪዩሪዮሲቲ እንዲገደብ ተደርጎ ነው የሚያድገው። እሱ ብቻ አይደለም፣ ቤት ውስጥ እንግዳ ሲመጣ እየተሯሯጥን ወደ ጓዳ የምንገባው ነገር፣ መኝታ ቤት የሚገባው ነገር I just don't understand why that is። ለምንድን ነው እንደዛ የሚሆነው? ሲቀጥል ደግሞ ሁልጊዜም ታላላቆቻችሁን አክብሩ ይባላል፣ ያለ ጥያቄ ማለት ነው። ይሄ ደግሞ ለምን ነገሮች ያጋልጣል? በብዛት ሴቶችንም ወንዶችንም ይሁን ለጾታዊ ጥቃት እንዲጋለጥ ይደረጋል። ምክንያቱም ታላቅን ማክበር አለብህ ተብሎ ወይም አለብሽ ተብሎ ያቺ ልጅ ጥያቄ ሳትጠይቅ ታላቅ መከበር አለበት ተብሎ ካደገ ታላቅ የሆነ ሰው ትክክል ያልሆነ ነገርም ሲያደርግ ያለ ህፃን ልጅ ጥያቄ አይጠይቅም። ገባችሁ? So I know this is the basic level of things, but these are the 3 things that I have discovered. more አለኝ፣ እሱንም ኤክስፕሌን እንዳደረግላችሁ ከፈለጋችሁ ኮሜንት ላይ ንገሩኝ። ኦኬ ባይ። ፎሎ ካላደረጋችሁኝ ፎሎ አድርጉ።